ዮሐንስ ወንጌል ምዕራፍ 1 የወንድማችን ሐዋርያው ቅዱስ ዮሐንስ በሱ የተጻፈ ወንጌል ነው። ምዕራፍ 1 ላይ ከቁጥር 43 እስከ 51 ድረስ ያለውን የጌታ ቃል እንደዚህ ይላል። በጌታ በኢየሱስ ክርስቶስ ስም አነበዋለሁ። በማግስቱ ኢየሱስ ወደ ገሊላ ለመሄድ ፈለገ። ፊልጶስንም አግኝቶ ተከተለኝ አለው። ፊልጶስም እንደ እንድርያስና እንደ ጴጥሮስ ሁሉ የቤተሳይዳ ከተማ ሰው ነበር። ፊልጶስ ናትናኤልን አግኝቶ ሙሴ በሕግ መጻሕፍት ነቢያትም ስለ እርሱ የጻፉለትን የዮሴፍን ልጅ የናዝሬቱ ኢየሱስን አግኝተነዋል አለው። ናትናኤልም ከናዝሬት በጎ ነገር ሊወጣ ይችላልን አለው። ፊልጶስም መጥተህ እይ አለው። ኢየሱስም ናትናኤል ወደ እርሱ ሲመጣ አይቶ እነሆ ተንኮል የሌለበት እውነተኛ እስራኤላዊ አለ። ናትናኤልም እንዴት አወከኝ ሲል ጠየቀው። ኢየሱስም ከበለስ ዛፍ ስር ሳለ ገና ፊልጶስ ሳይጠራ አየሁ ሲል መለሰለት። ናትናኤልም መልሶ ረቢ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ አለው። ኢየሱስም ያመንከው ከበለስ ዛፍ ስር አየሁ ስላልኩ ነውን? ገና ከዚህ የሚበልጥ ነገር ታያለህ አለው። ጨምሮም እውነት እላችኋለሁ ሰማይ ተከፍቶ የእግዚአብሔር መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ አለው። ጌታ የተባረከ ይሁን። የዮሐንስ ወንጌል ምዕራፍ 1 ላይ ያለ የጌታ ቃል ክፍል ነው ያነበብነው። ዮሐንስ ወንጌል ምዕራፍ 1 ላይ ያለ የጌታ ቃል ክፍል ነው ያነበብነው እና ኢየሱስን ስለመከተል ነው ትንሽ የምናገረው። ኢየሱስን መከተል ጎናቸው አርሶ በትህትና ኢየሱስን እየተከተልከው ነው ወይ በሉት። ሌላ ነገር እየተከተለ ከሆነም ማንቂያ አይነት ኢየሱስን መከተል በጣም ዋጋ የሚያስከፍል ቢሆንም ግን ተስፋ አለው። በጣም ክብር አለው አይመስለኝም። እኔ ዋጋ የሚያስከፍልም አይመስለኝም። እኛ በጣም ዓለማዊነት ውስጥ በጣም ዘልቀን ገብተን ስለነበር ከዛ ማላቀቁ ሲቃይ ስለሆነ እንጂ ኢየሱስን መከተል በራሱ ምንም የሚያስከፍል ዋጋ የለውም። ከዓለም ተቃራኒ መሆን ነው አይደል አሁን የሚያስከፍለን እንጂ ኢየሱስን መከተል እንደውም ደስታ ነው፣ በረከት ነው፣ እንደውም ጸጋ ነው። ኢየሱስን መከተል እንደውም መንፈስ ቅዱስ በእኛ እንዲያድር የሚያደርግ ነው። አምላክን ሰው ውስጥ አስገብቶ ያኖረ ነው ኢየሱስን መከተል። እንደውም ኢየሱስን እንደ መከተል አይነት ክብርም ደስታም ተስፋም በረከትም የለም። እንኳን ኢየሱስን ተከታይ ሆነን እንኳን እግዚአብሔር የምንከተለውን ኢየሱስን ከፊታችን አስቀመጠልን። በእውነት እንደተሰቀለ ሆኖ እንድናየው እንኳን አገዘን። መንፈስ ቅዱስ ይህንን በእኛ ስላረገ ደስ ይለኛል። እና እሱ ነው ትንሽ የምናገረው። ሂስቶሪካሊ ጌታ ኢየሱስ ክርስቶስ እንዲከተሉት የጠራቸው ደቀ መዛሙርቶቹ አሉ። አሁን በዚህ ቦታ ላይ ስማቸው ሜንሽን የተደረገ የአንደኛው ብቻ ነው ሜንሽን ያልተደረገው። ከዛ ውጭ ሌሎቹ በሙሉ ስማቸው ተጠርቷል አይደል? አሁን ሳነበው ከሰማችሁ ስማቸው ተጠርቷልና ጌታ ኢየሱስ ክርስቶስ እያገኘ ተከተለው የተባሉ ሰዎች ናቸውና አሁን በጣም በተለየ መገለጥ በተለየ ብርሃን አሁን እኛ የገባን አይነት ነገር ገብቷቸው ሳይሆን እንዲሁ ኢየሱስን ብድግ ብለው የተከተሉ ሰዎች ናቸው። በኋላ ነው መገለጡ፣ በኋላ ነው መነካቱ፣ በኋላ ነው መንፈሳዊ በረከቱ፣ በኋላ ነው የእምነት አርበኝነቱ። ይሄ እዚህ ጋር ግን ያለው አንድ ኦርዲነሪ እስራኤላዊ የሚመስል ግለሰብ ነው ዝም ብለው ለመከተል የጀመሩት። እና ምናልባት አንዳንዶቻችን እንደነሱ ልንሆን እንችላለን። ዝም ብለው ድንገት ነግረውን ገብተን ይሆናል የበራልን። አንዳንዶቻችን ደግሞ በጣም በጠንካራ ብርሃን ሊሆን ይችላል የጀመርነው ክርስትናውን። እነዚህ ግን አሁን እነ እንድርያስ፣ እነ ጴጥሮስ፣ እነ ናትናኤል፣ እነ ፊልጶስ እንደገና ስሙ ያልተጠቀሰው በዚህ መጽሐፍ ላይ ስሙን የማይጠቅስ ሰውዬ አለ። እዚህ መጽሐፍ በሙሉ እዚህ መጽሐፍ ላይ ስሙ የለም ሰውየው። እንደውም ከዚህ መጽሐፍ ላይ ከግማሹ በኋላ ራሱን የሚጠራው ኢየሱስ ይወዱ የነበረ ደቀ መዝሙር እያለ ነው። እና እዚህ መጽሐፍ ላይ ምንም ስሙ የለም። ባይዘው እዚህ መጽሐፍ ላይ ስሙ የሌለ ሰው ማን ነው? ዮሐንስ። የመጽሐፉ ጸሐፊ ባይዘው ስሙ የለም። አሁን ዮሐንስን የጻፈው እምንለው ዮሐንስ ወንጌልን አንብበን አይደለም። ዮሐንስን የጻፍነው ያልነው 3 ደብዳቤ ጽፏል፣ 1 የራእይ መጽሐፍ ጽፏል። አዲስ ኪዳን ላይ ከዚህ ወንጌል ጋር 5 መጽሐፍ አዋጥቷል። ዮሐንስ ወንጌልና አንደኛ ዮሐንስ ብለን የምንጠራቸው 2 መልእክቶቹ ላይ ስሙ የለም። ግን መቼስ 2ኛና 3ኛ ደብዳቤውን ያነበበ የራእይ መጽሐፍን ያነበበ ሰው ገና ራእይ መጽሐፍን ገልጦ ሲያነብ ትዝ የሚለው 4ኛው ወንጌል ነው። የዮሐንስ ወንጌል ብለን የምንጠራው ትዝ ይለዋል። አንደኛ ዮሐንስን አሁን ከዚህ ሰውዬ ውጪ ማንም ሊጽፈው አይችልም።
ምናልባት እናንተ በጣም በጠለቀ አይነት መንገድ የጌታን ቃል የምታጠኑ ሰዎች ስለሆናችሁ ዮሐንስ ወንጌልን ከሌሎቹ 4 የዮሐንስ መጽሐፎች ጋር ብታመሳክሩ 12 ምንም የማይለያዩ አረፍተ ነገሮች አሏቸው። ቃላት አይደለም ያልኳችሁ፣ ስቴትመንት 12 ምንም የቃል ልዩነት የሐሳብ ልዩነት የሌላቸው 12 አንድ አይነት አይደንቲካል የሆኑ 12 አረፍተ ነገሮች አሏቸው። ኢየሱስን በአንድ አይነት ስም ነው የሚጠራው በአምስቱ መጽሐፍ ላይ። ክብር ለኢየሱስ ይሁን። እና የዚህ መጽሐፍ ጸሐፊ ስሙን አልተናገርም። እኔ በጣም ነው የምወደው፣ በእውነት በጣም ነው የምወደው። አዲስ ኪዳን ላይ ካሉ በጣም ከምደነቅባቸው ሰዎች መካከል አንዱ ነው። በልጅነቱ ጀምሮ አይደል ያረጀው። ሁሌ ነው የምናገረው። በ18 ዓመቱ ነው ኢየሱስ የጠራው። በ18 ዓመቱ አካባቢ ነበር አይደል ሲጠራው። ከታላቅ ወንድሙ ከያዕቆብና ከአባቱ ከዘብዴዎስ ጋር ገሊላ ባህር ላይ አሳ እያጠመደ ነው ባይዘው የተገኘው እሱ። እና አሳ እያጠመደ ነው የተገኘው። በሌሎች ወንጌላት ላይ እንግዲህ ስሙ ስለተጠቀሰ ማለት ነው፣ ዮሐንስ ተብሎ ስለተጠቀሰ ራሱን ስለማይጠቅስ ሲያገኘው 18 ዓመቱ አካባቢ ነበር ይላሉ። ከዛ እንግዲህ በ100 ዓመቱ ነው የሞተው። 80 ዓመት ነው የተከተለው፣ 60 ዓመት ነው ያገለገለው። እና እኛ አሁን በእውነት ነው 5-6 ዓመት ኢየሱስ ብለን ሰብከን እንደው ምን አይነት በረከት እንዳለው እኮ እያየን ነው። አሁን ይሄ ሰውዬ እኮ 60 ዓመት እኮ ነው ኢየሱስ ያለው። እንደው ሰው ሆኖ መሞቱ ራሱ አይገርምም? አሁን አለመጥፋቱ እንዲህ አሁን ኢየሱስ እያለ መንፈስ ልውጥ አለማለቱ አለመጥፋቱ እኔ ይገርመኛል። ኢየሱስን በጣም በተለየ ዴብዝ አንደርስታንድ አድርጎታል። መረዳት ብቻ ሳይሆን ደግሞ ኢየሱስን ማቅረብ ችሏል ሰዎች ጋር። አሁን ብዙ ነገር ይገባችሁና ማስረዳት ይከብዳችኋል። እኔ አሁን የገባኝን አሁን ማውራት በእውነት ጎበዝ አይደለሁ፣ እናገር ብዙ አልችልም። ዮሐንስን በሆንኩ እላለሁ አሳ አጥማጅ ምንም ያልተማረ ተብሎ የተጠራ በዘመኑ ቋንቋ ፊደል ቆጥሯል የሚባል አይነት አይደለም፣ ግን የገባውን ኢየሱስ ክርስቶስን ለዛውም ዮሐንስ በገባው አይነት መንገድ አዲስ ኪዳን ላይ የገባው ሰው አታገኙ። በጣም አስደናቂ ጸሐፊዎች አሉ፣ የነ ጳውሎስ አይነት የነ ጴጥሮስ አይነት ሌሎቹም የወንጌል ጸሐፊዎች አስገራሚ። የዮሐንስ ግን ዩኒክ ነው ትምህርተ ክርስቶሱ። የትኛውም የወንጌል ጸሐፊ ከይሁዳ ቤተልሔም ተነስቶ ነው ወደ ሰማይ የሚሄደው። ዮሐንስ ወንጌል ሲጽፍ ከሰማይ ወደ ምድር ነው የወረደው። የዮሐንስ ትምህርተ ክርስቶስ ከመለኮትነቱ ጀምሮ ሰውነቱ ጋር ነው የሚመጣው። ከላይ ወደ ታች የትኛውም ህንጻ አሁን ይሄን ህንጻ ስንሰራው ወደ ታች ቆፍረን ወደ ላይ ነው የሰራ ነው። ዮሐንስ ወደ ላይ ቆፍሮ ወደ ታች ነው የሰራው። የተንጠለጠለ ክርስቶሎጂ። እኔ አሁን አሳ አጥማጅ እንዴት ገባው ላለሁ። ኦኬ ገባው፣ የመንፈስ ብርሃን ነው። ማብራራት እንዴት ቻለ? በጣም አያችሁ፣ ሰው ተምሮ ብቻ አይደለም ተገልጦለትም ነው የሚያውቀው። መማርን የመሰለ ጥሩ ነገር የለም። ስነ መለኮቱና ምግቡና ተማሩ። በጣም ብዙ የምትማሩ ልጆች እንዳላችሁ አውቃለሁ። እዚህ ቸርች ከመጣችሁ በኋላም ደግሞ ብዙዎቻችሁ ለመማር ወሰናችሁ ትምህርት ቤት የተመዘገባችሁ ሰዎች እንዳላችሁ አውቃለሁ። ሌሎቻችሁም ቶሎ ቶሎ ተመዝገቡና ተማሩ። ብርሃን ግን ከመንፈስ ቅዱስ ነው። ግልጠት ከትምህርት ቤት አይመጣም። የተገለጠልን ታደራጀዋለህ በዶክመንት እንጂ ብርሃን ይሁላችሁ እዩት። ለነገሩ ተምረዋል እኮ 3 ዓመት ተኩል ኢየሱስ እግር ስር ስህተት አልባ አስተማሪ አይታረም። ነገ ተቀየረ አይባል። እሱ ካፉ ይውጣ እንጂ የዘላለም ነው። እንደው እሱ ቶሎ አያወጣም እንጂ አንዴ ይተንፍሳት እንጂ የእግዚአብሔር ቃል ነች። ከሱን የተማሩት ቁጭ ብሎ 3 ዓመት ተኩል እና የኢየሱስ ክርስቶስ የሁሉ ነገሩ የአይን ምስክር ነው። የአይን ምስክር ነው። ከሌሎቹ የወንጌል ጸሐፊዎች ይልቅ የአንዳንድ ጉዳዮቹ የአይን ምስክር ነው። ባይዘው አሁን ሉቃስን የአይን ምስክር አይደለም። የአይን ምስክር ከነበሩት በጥንቃቄ የሰማሁትን ጽፌዋለሁ ይላል። የአይን ምስክር አልነበርኩም ግን ነበሩ። ለምሳሌ ኬፋ ነበር። አዎ ክሮኖሎጂካሊ ኦርደር እንዳይዛባ ኬፋን ቁጭ አድርጌ እየጠየቅኩ ነው የዘገብኩት ይላል። እሱ ደግሞ በጣም አዋቂ ነው ሰውየው። ማቴዎስ የአይን ምስክር ነው፣ ግን የዮሐንስን ያክል ጥግት ብሎ ግን ያየ ብዙ አታገኙ። ማርቆስ በጣም ልጅ ነበረ። ኢየሱስ የተሰቀለ ሰሞን የምታስታውሱ ከሆነ በወንጌሉ ላይ እሱም ስሙን አልጠቀሰም እንጂ በጣም እኔ ነኝ አላለም እንጂ አሁን ትዝ የሚላችሁ ከሆነ ኢየሱስን ወደ አገረ ገዢው ግቢ ይዘውት ሲሄዱ አንድ ጎበዝ በሩቅ ይከተለው ነበር ይላል። ከዛ ተከትሎት ገባ ይላል። ሲገባ ሲይዙት ልብሱን ጥሎ ራቁቱን ሮጠ የሚል ቃል አለ። ያው ማርቆስ ነው ይላሉ። ወጣት ስለሆነ ስሙን አልጠቅስም ብሎ መሰለኝ አፍሮ ሊሆን ይችላል። ግን በቃ ራቁቱን የሮጠው ራሱ ነው ይላሉ። የሚጠቀመው ቃል የራሱ እንደሆነ የሚጠቁም አይነት የግሪክ ቃል ይጠቀማል። እና አሁን እሱም በጣም ፓርሻሊ በጣም ብለርድ እያደረገበት ነው ኢየሱስን በአካል ታስታውሷል። አዎ ልጆኜ ይላል። እነ ማርቆስ ጌታን ተቀብለው በጣም የጸኑት ኢየሩሳሌም ቤተክርስቲያን አካባቢ
እናቱ ትልቅ ቤት ነበራት። እነሱ ቤት ጴጥሮስ በጣም ያገለግል ነበር። በጴጥሮስ አገልግሎ ነው የተተከለው። ለዛ ነው የማርቆስ ወንጌል የጴጥሮስ ስብከት ትንታኔ ነው። ከዮሐንስ ጥምቀት እስከ ኢየሱስ እርገት ነው የጴጥሮስ ስብከት። በጣም አጭርና ግልጽ ነች። 7 ደቂቃ ናት የጴጥሮስ ስብከት። በጣም ከረዘመች እሷን ስብከት ነው 16 ምዕራፍ አድርጎ ይበተናት። የሉቃስ ወንጌል የጳውሎስ ስብከት ትንታኔ ነው እንደምንለው ማለት ነው። ዮሐንስስ ሂስቶሪካሊ ጌታ ኢየሱስ ክርስቶስን ዲቴል ነው የሚያውቀው። ባይዘው ፊዚካሊ ዲቴል ያውቀዋል ኢየሱስን። አሁን ሁሉም ተከትሎታል ልንል እንችላለን። የተሰቀለበት ሰሞን ግን ኢየሱስ መስቀል ላይ ሲሞት ፊት ለፊቱ ቆሞ የነበረው ደቀ መዝሙር ዮሐንስ ነው። ፊት ለፊቱ ቆሞ ነበር። እነኋት እናትህ ብሎ ማርያምን፣ እነሆ ልጅሽ ብሎ ማርያምን ኢየሱስ ክርስቶስ ከዮሐንስ ጋር ነው ያገናኘው። መጨረሻ ላይ የመጨረሻ የአንደበቱን ቃል ኢየሱስ የተናገረው ሐዋርያ ዮሐንስ ነው። የመጨረሻ ተፈጸመ የሚለውን ድምፁን ፊቱ ቆሞ ያየው ዮሐንስ ነው። ጎኑን በጦር ወጉት ብሎ የጻፈው ዮሐንስ ነው። ሲወጋ ያየ የለም። ጴጥሮስ ጀርባውን ተተለተለ ነው ያለው። ለምን? በሩቅ ኋላ ይከተለው ነበር ይላል ሉቃስ 22 ላይ። ስለዚህ የተተለተለው ነው ያየው፣ ስትራይፕሱን ነው ያየው። ዮሐንስስ ጎኑን ወጉት አለና ሲጽፍ እሱ ብቻ ነው የጻፈው። ደምና ውሃ ከጎኑ ወጣል። አይቶት ምንድን ነው የወጣው ብሎ ደም። ከዛ ሲጽፍ ውሃ። ዲቴል የክሩሲፊክሽኑ በጣም ዲቴል ነው። ስለዚህ ከሌሎቹ የወንጌል ጸሐፊዎች ይልቅ ዮሐንስ ወንጌል ከወንጌሉ 47% የኢየሱስ መስቀል አካባቢ የተሰራ ወንጌል። ምንም ነገር ዮሐንስ ወንጌል ላይ ካገኛችሁ፣ ለምሳሌ የሰው ልጅ ይከብር ዘንድ፣ የሰው ልጅ ክብሩን ያሳይ ዘንድ፣ የሰው ልጅ ሊከብር የሚሉ ቃላቶች ዮሐንስ ወንጌል ላይ ብቻ ነው ያሉት ተደጋግመው። እነዚህ ቃላቶች በሙሉ የሚያመለክቱት የኢየሱስን የመስቀል ሞትና ሞት ብቻ ነው። ክብሩን ይገልጥ ዘንድ ማለት አልዓዛርን ከሞት ያስነሳ ዘንድ ማለት አይደለም። በአልዓዛር መሞትና መነሳት የኢየሱስ መሞትና መነሳት ሊሰበክበት ነው። ክብር ለእግዚአብሔር ይሁን። ሐሳቡ እንዲያያዝላችሁ ወደ ላይ ወጣ ብላችሁ እዩት እስቲ። ምዕራፍ 1 ላይ ከቁጥር 35 አካባቢ ጀምሮ ስታዩት ጌታ ኢየሱስ ክርስቶስ አሁን በማግስቱ የሚል ቃል አለ አይደል? እሱ በማግስቱም ይላል። በማግስቱ ሶስተኛ በማግስቱ ነው ምዕራፍ 1 ላይ ይሄ እና በሶስተኛ ቀን እንደማለት ነው። ዮሐንስ ኢየሱስን ባገኘው በሶስተኛው ቀን ዮሐንስ ተገናኘ መጀመሪያ፣ ከዛ በማግስቱ አለው፣ ከዛ ቀጥሎ ሌላ በማግስቱ አለ። አሁን ሶስተኛ ቀኑ ላይ ነው እና ጌታ ኢየሱስ ክርስቶስ ያልፋል። ዝም ብሎ ነው እያለፈ ያለው። አገልግሎት ገና አልጀመረም። ዮሐንስ ነው እያገለገለ ያለው። በጣም ዝነኛ አገልጋይ ዮሐንስ ነው። አጥማቂ ነው። እንደውም ከዚህ አንድ ቀን በፊት ትዝ የሚላችሁ ከሆነ የአይሁድ ሕዝብ በሙሉ ተሰበሰበና ፈሪሳውያንን ጠሯቸው። ኑ አሏቸው። አቤት አሉ ፈሪሳውያን። ይሄ የሚያጠምቀው ሰውዬ እዛ ዮርዳኖስ ወንዝ ሄዶ የሚያጠምቀው ሰውዬ ስለ ማንነቱ እስቲ ሂዱና አረጋግጡና፣ እናንተ የሕግ መምህራን ናቸው፣ ቴዎሎጂካሊ ሳውንድ ነው ወይ ትምህርቱ? አጠማመቁ ልክ ነው ወይ? በምን ስልጣን ነው የሚያጠምቀው? ደግሞ እሱስ ማን ነው? ሂዱና አረጋግጣችሁ ኑ ብለው ፈሪሳውያንን ጠርተው ሲጠይቁ እሺ አሉና ፈሪሳውያን ተሰብስበው ሴኔቱ የተወሰነ ሰው መረጠና ዮሐንስ ጋር ላኩ። ከዛ ዮሐንስ እያጠመቀ እያለ መጡ። የተወሰኑ ግሩፕ መጣ። ከአይሁድ ሸንጎ ነው የመጣ ነው። ዘንድሮ ከሆነ ከምክር ቤት እንደማለት ነው። ባይዘው የአይሁድ ሸንጎ ማለት የሃይማኖት መሪዎች ብቻ ሳይሆኑ ይገደል ብለው አሁን ኢየሱስ ፐርሲኪዩት እንዲደረግ እንዲሰቃይም እንዲገደልም የፈረደበት ባይዘው መጀመሪያ ሸንጎ ነው። እስጢፋኖስ ይወገር ብሎ የፈረደው ሸንጎ ነው። ስለዚህ ሪሊጂየሱን ብቻ ሳይሆን ፖለቲካሊ ያለውንም የአይሁድ እንትን ኢንፍሉዌንስ ያደርጉታል። ሆል ሲስተም እጃቸው ስር ነው። ጠሩና ሲልኳቸው ሰዎቹ መጡ። ከፈሪሳውያንና ከህዝቡ ነው የተላክነው። ጠፍር ይታጠቅ ነበር ይላል ዮሐንስ። አንዳንድ የመጽሐፍ ቅዱስ ካራክተሮች በጣም የሚገርሙ ሰዎች። ጠፍር ይታጠቃል። አዎ ሰውነቱ ደከም ነገር ያለ ነው። አዎ የበረሃ ማር ነው እየበላ የመጣው ይላል። በጣም ቦልድ ነው። ቀጥሎ ዋይልድ ነው። ብዙ ከተማ ያውቅ እና ተጠርተ ትጠየቅ ዘንድ ስለ ማንነት መጀመሪያ ለኛ ነገረን። አንተ ክርስቶስ ነህን? ዋው! አሁን ሌላ ሰው ቢሆን ምንድን ነው የሚለው? ይሄ በር ከተከፈተ ይገርመሃል አይደል? ምን ነው እሱ አካባቢ ዮሐንስስ አይደለውም። ክርስቶስ አይደለም? አዎ። ኤልያስ ነህን? በጣም የክብር አገልጋይ ነው። አይደለውም።
ኤርምያስ ነህን ወይንስ ለጠሩን ምላሽ እንሰጥ ዘንድ አንተ ስለራስህ ማን ነኝ ትላለህ? ኤርምያስም አይደለሁም፣ እኔ በነቢዩ ኢሳይያስ እንደተነገረው በምድረ በዳ የሚጮህ ድምፅ ነኝ። እግዚአብሔር ያሳየውን ተመልሶ ሄዶ ማን ነኝ አለ ሲል አቶ ድምፅ። ከባድ ነገር ነው። በምድረ በዳ የሚጮህ ድምፅ ነኝ። ለጌታ ጎዳና አቅኑ፣ ተራራው ዝቅ ይበል፣ ሸለቆ ይሙላ፣ ስርጋጎጡ ይስተካከል፣ ጠማማዊ ቃና የሚል ድምፅ ነኝ። የእግዚአብሔር ክብር ከኋላ እየመጣ ነው። መንገድ እየጠረኩለት ነው። እኔ ድምፅ ነኝ፣ ቃል ከኋላ ያለ። ዮሐንስ ድምፅ ነው፣ ኢየሱስ ቃል ነው።